የዛሬ አምልኮ ከወትሮ ይልቅ በጣም ደስ ይላል። በጣም ደስ ሲለኝ ነበር። የተስፋ ቃል ብቻ እየሰማን ነው የቆየ ነው። ክብር ለኢየሱስ ይሁን። እግዚአብሔር ከኛ ጋር አለ። እግዚአብሔር ትልቅ ነው። እሱ በስንዝር እንደዚህ የሚለካው ሰማይ ምድር ትልቅ ከተባለ ግዙፍ ከተባለ ሰሪው እንግዲህ ምን ያክል ትልቅ ነው። ሃሌሉያ! የእግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ ዘማሪዎችም ሲዘምሩ ነበር የዛሬን መልእክት። ይህንን መልእክት ደግሞ አሁን በዚህ በእግዚአብሔር ቃል እንደመድማለን። ሁላችንም አሁን ለእግዚአብሔር ቃል እንጸልያለን። መግቢያ ጥቅስ አነብና በዚህ ቃል መሰረት ጸልየን ቀጣዩን ጊዜ ከኔ ጋር አብረን እንቆያለን ማለት ነው። የመግቢያ ጥቅስ አለ ቀጥታ ከትምህርቴ ጋር የሚመሳሰል ትንቢተ ኢሳይያስ ምዕራፍ 41 ቁጥር 9 እስከ 13 ላይ እንደዚህ የሚል ቃል አለ። ትንቢተ ኢሳይያስ 41 9 እስከ 13 አንተ ከምድር ዳርቻ የያዝሁ ከማዕዘኗም የጠራሁህና አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልሁ ሆይ እኔ ካንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታለሁ፣ እረዳህማለሁ፣ በጽድቅም ቀኝ ደግፌ ይይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ ይጠፉማል። የሚያጣሉህንም ትሻቸዋለህ አታገኛቸውም። የሚዋጉህም እንዳልነበሩና እንደ ምናምን ይሆናሉ። እኔ አምላኬ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁና። ለዚህ አምላክ እስቲ እልልታ ጭብጨባ እንሰጣለን። ሃሌሉያ 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 ሃሌሉያ። ብዙ እልልታ፣ ብዙ ጭብጨባ፣ ብዙ ምስጋና ቀኛችንን ለያዘ ለሚደግፈን ለሚረዳን ከእኛ ጋር ስላለ ለእግዚአብሔር ትልቅ ለሆነው አምላክ ሃሌሉያ ሃሌሉያ። ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። ሃሌሉያ። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። እግዚአብሔር እናመሰግንሃለን። ስለዚህ ቃል ስሜ ለዘላለም የተባረከ ይሁን። ሃሌሉያ። እግዚአብሔር ቀኛችንን ይዟል። እግዚአብሔር አይጥለንም። እግዚአብሔር አይተወንም። ቃል ኪዳን ገብቶልናል። ከኛ ጋር አለ። በእርግጥ ከኛ ጋር አለ። ስንደክም ከኛ ጋር አለ። ስናዝን ከኛ ጋር አለ። ተስፋ ስንቆርጥ ከኛ ጋር አለ። ግራ ሲገባን ከኛ ጋር አለ። ሃሌሉያ ሃሌሉያ። እግዚአብሔር እናመሰግናለን፣ እናከብራለን። ሃሌሉያ። መንፈስ ቅዱስ ሆይ እናመሰግናለን። ለሁለት ደቂቃ እስቲ እግዚአብሔርን አመስግኑ። ዝም ብላችሁ አመስግኑ። እስቲ እግዚአብሔር አመስግኑ። ዝም ብላችሁ አመስግኑ። ሃሌሉያ። ሌሎች ድምፆችን አትስሙ። ይህ የእግዚአብሔር ድምፅ ነው። ይህ መለኮታዊ ድምፅ ነው። ይህ ሕያው የሆነ የእግዚአብሔር ቃል ነው። ይህ እውነት ነው። ሃሌሉያ። እውነት ነው። ይህ እውነት ነው። ሃሌሉያ። እውነት ነው። ይህ እውነት ነው። ሃሌሉያ 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 ሃሌሉያ። የሚረዳን አምላክ አለ። የሚያግዘን አምላክ አለ። የሚደግፈን አምላክ አለ። የሚያግዘን አምላክ አለ። ተመልሶ የሚመጣ ኢየሱስ አለ አለ ኢየሱስ። ሃሌሉያ። እናመሰግናለን። አመስግኑት። ዝም ብላችሁ አመስግኑ። አመስግኑ። ደስ ይበላችሁ፣ ደስ ይበላችሁ። ትልቁ እግዚአብሔር ከኛ ጋር አለ። ደስ ይበላችሁ። መፍትሄ ያለው አምላክ ከኛ ጋር አለ። የያዕቆብ አምላክ ከኛ ጋር አለ። ኤልሻዳይ ጌታ ከኛ ጋር አለ። ደስ ይበለን። ሃሌሉያ። ደስ እናመሰግናለን። እግዚአብሔር እናመሰግናለን።
እግዚአብሔር ሆይ እናከብርሃለን። አንተ ከእኛ ጋር ስላለ እናከብርሃለን። አማኑኤል ሆይ እናመሰግናለን። አማኑኤል ሆይ እናመሰግናለን። ሃሌሉያ ሃሌሉያ። መኖሪያችን የሆንክ አምላክ እናመሰግናለን። መኖሪያችን ነህ አንተ። ሃሌሉያ። መንፈስ ቅዱስ ሆይ እናመሰግናለን። ክብር ላንተ ይሁን። ሰይጣን ስለተመታ እናመሰግናለን። በተስፋ ስለሞላን እናመሰግናለን። ትጠፋለህ ያለ ድምፅ ስለጠፋ እናመሰግናለን። ትወድቃለህ ያለ ስለወደቀ እናመሰግናለን። ሃሌሉያ 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 ሃሌሉያ። እግዚአብሔር ሆይ እግዚአብሔር ሆይ አሁንም በዚህ ጉባኤ ተመላለስ ተመላለስ። ሐዘን ይወገድ፣ ሐዘን ይወገድ። ተስፋ መቁረጥ ይወገድ፣ ተስፋ መቁረጥ ይወገድ። ሄድ አንተ ክፉ። በዚህ ጉባኤ ውስጥ እድል ፈንታ የለም። ማንንም ማስጨነቅ አትችልም። ማንንም ማሳዘን አትችልም። እግዚአብሔር ከኛ ጋር አለ። ትልቁ እግዚአብሔር ከኛ ጋር አለ። ማንኛውም የበሽታ ጉልበት የተመታ ይሁን። ማንኛውም የበሽታ ጉልበት የተመታ ይሁን። ማንኛውም አስጨናቂ ክንድ የተመታ ይሁን። ማንኛውም ተጽዕኖ የተወገደ ይሁን። ማንኛውም የያዘ የክፋት እጅ የተሰበረ ይሁን። ሂድ በኢየሱስ ስም፣ ሂድ በኢየሱስ ስም። አንተ የድካም መንፈስ ልቀቅ ይህን ጉባኤ። ተስፋ የምታስቆርጥ መንፈስ ልቀቅ ይህን ጉባኤ። ሂድ በኢየሱስ ስም። ኃያሉ እግዚአብሔር እናመሰግናለን። ከእኛ ጋር ስላለ ክብር ላንተ ይሁን። ከፍ ከፍ በል። ቀሪውን ጊዜ አስተምረን በኢየሱስ ስም። እንቀመጣለን። ክብር ሁሉ ለኢየሱስ ይሁን። የምናመልከው አምላክ ትልቅ አምላክ ነው። ተራ አምላክ አይደለም። የሚሞት አምላክ አይደለም። የሚጠፋ አምላክ አይደለም። ዘላለማዊ ነው። ስለዚህ እኔ አሁን ዛሬ በእናንተ ፊት የቆምኩት ይህንን ምስራች ለመናገር ነው። እግዚአብሔር አይጥላችሁም ለማለት ነው። ዛሬ እግዚአብሔር አይጥለንም። እግዚአብሔር አይተወንም። ተመልሶ ደግሞ ይመጣል። ኢየሱስ ስፍራ ሊያዘጋጅልን ሄዷል። ተመልሶ መጥቶ ምን ያደርገናል? ይወስደናል። ከእሱ ጋር ለዘላለም እንኖራለን። አሁንም እኮ በመንፈስ በሰማያዊ ስፍራ ነው ያለ ነው። ስለዚህ ዛሬ የምንማረው ቃል እግዚአብሔር በእርግጥ አይጥልም። እግዚአብሔር ትልቅ ነው። እግዚአብሔር ኤልሻዳይ ነው። እግዚአብሔር የሰጠን ብዙ ቃል ኪዳኖች አሉ። አንድ ነገር ግን ከኛ ይጠበቃል። በቃል ኪዳን ላይ ጸንቶ መቆም። በዚህ ርዕስ ላይ ነው ዛሬ የእግዚአብሔርን ቃል የምንማረው። በቃል ኪዳን ላይ ጸንቶ መኖር። በቃል ኪዳን ላይ እንግዲህ ስለ ቃል ኪዳን ስናነሳ ብዙ ቃል ኪዳኖች አሉ። ጓደኛ ከጓደኛ ጋር የሚገባ፣ ባልና ሚስት የሚገቡት ቃል ኪዳን፣ እግዚአብሔር ከሕዝቡ ጋር የሚገባ ቃል ኪዳን፣ ብዙ የቃል ኪዳን አይነቶች አሉ። መንግስት ከሕዝብ ጋር የሚገባ የቃል ኪዳን አይነቶች አሉ። ሌሎች አጠቃላይ ቃል ኪዳን በሚሞቱ ሰዎች መካከል የሚደረግ ነው። በሚሞቱ ሰዎች፣ ጊዜያዊ በሆኑ ሰዎች፣ ኃይላቸው በተገደበ ሰዎች፣ ስለ ነገ በማያውቁ ሰዎች መካከል የሚደረጉ ቃል ኪዳኖች ናቸው። ሌሎች የእግዚአብሔር ቃል ኪዳን ግን ኤልሻዳይ የሆነው እግዚአብሔር፣ ሁሉን ቻይ የሆነው እግዚአብሔር፣ አዶናይ የሆነው እግዚአብሔር፣ ሁሉን ማድረግ የሚችለው እግዚአብሔር ከኛ ከደካማ ሰዎች ጋር የገባ ቃል ኪዳን ነው። ስለዚህ እግዚአብሔር ከእናንተ ከዚህ ጉባኤ አንድ ነገር ይፈልጋል። ያ ነገር ምንድነው ከተባለ በቃል ኪዳን ላይ ጸንተን እንድንቆም እግዚአብሔር ይፈልጋል። ጽናትን ይፈልጋል እግዚአብሔር። የሚያንገጫግጩ ብዙ ነገሮች አሉ። ቅድም ፓስተር ሲናገር ነበር። ወደ ማዶ እንዲሻገሩ ቃል ወጥቷል። ቃል ተናጋሪው አብሮ አለ። አውቆ ተኝቷል። ማዕበል እንደምነሳ ያውቃል። ወጀብ እንደምነሳ ያውቃል። ቃል ተናጋሪው አብሮ እያለ ምን ተነስቷል? ማዕበል ተነስቷል። ወጀብ ተነስቷል። ተናውጧሉ። ስለዚህ እኛ ዛሬ እንድንጸና እግዚአብሔር የሚፈልገው ለምንድን ነው? የሚረብሹ ድምፆች ብዙ አሉ። ተስፋ የሚያስቆርጡ ነገሮች አሉ።
የሰይጣን ድምፅ አለ፣ የሰው ድምፅ አለ፣ የሁኔታ ድምፅ አለ፣ የእኛ የራሳችን ድምፅ አለ። አትረባም የሚል ድምፅ አለ፣ አልቆልሃል የሚል ድምፅ አለ። እግዚአብሔር ደግሞ የገባው ቃል አለ። ክብር ለኢየሱስ ይሁን። አልጥልህም ያለው ቃል አለ፣ አልተውህም ያለው ቃል አለ፣ አጠፋም ያለው ቃል አለ። በዚህ ቃል ላይ ጸንተን እንድንቆም ዛሬ እግዚአብሔር ሊያስተምረን ፈልጓል። ስለዚህ በቃል ኪዳን ላይ ጸንቶ መቆም፣ ጽናት በእግዚአብሔር ቃል በተለያየ ቦታ ስንመለከት ስናነብ ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ስናይ ጽና የሚል ቃል አለ፣ ጸንተህ ቁም የሚል ቃል አለ፣ ለእግዚአብሔር ታዘዝ የሚል ቃል አለ፣ እግዚአብሔርን ፍራ የሚል ቃል አለ። ስለዚህ እግዚአብሔር ዛሬ ከኛ ይህንን ይፈልጋል። የዚህ ትምህርት ዓላማዎች አሉት። ይህንን ትምህርት ሳዘጋጅ አማኙ የቃል ኪዳኑን ትርጉም ማወቅ አለበት። ቃል ኪዳን አለ፣ እግዚአብሔር ለኛ የገባው ቃል ኪዳን አለ። ስለዚህ ቃል ኪዳኑን አማኙ ማወቅ አለበት። አንዳንድ ጊዜ ተስፋ ስንቆርጥ፣ በመጥፎ ሁኔታዎች ውስጥ ስንገባ ቃል ኪዳንን እንረሳለን፣ እግዚአብሔርንም እንረሳለን፣ በሁኔታዎች እንዋጣለን። ስለዚህ እግዚአብሔር እንደገና ዛሬ ቃል ኪዳኑን ከሱ ጋር እንድናድስ ፈልጎናል እኛን። ክብር ለኢየሱስ ይሁን። በሁለተኛ ደረጃ አማኙን በቃል ኪዳኑ ላይ እስከ መጨረሻ ጸንቶ እንዲቆም ይሄ ትምህርት መንገድ ያሳያል። እስከ መጨረሻ ድረስ የሚጸና እርሱ ምን ይሆናል ይላል እግዚአብሔር ቃል? ይድናል ይላል። እስከ መጨረሻ ድረስ ሞት ቢመጣ፣ መከራ ቢመጣ፣ ሐዘን ቢመጣ፣ እግዚአብሔርን የሚያስኪዱ ነገሮች ቢከሰቱ እስከ መጨረሻ ጸንቶ መቆም፣ ጸንተን መቆም አለብን። እንዴት ጸንቶ መቆም ይቻላል የሚለውንም እናያለን። እንዴት ጸንቶ መቆም ይቻላል? መንገዶች አሉ ወይ ጸንተን እንድንቆም የሚያደርጉ ነገሮች? ይህንን ከእግዚአብሔር ቃል እናያለን። ተስፋ የሚያስቆርጡ ነገሮችን ለይተን ማወቅ ከዚህ ትምህርት ይሆንልናል። ተስፋ የሚያስቆርጡ ነገሮች፣ ጉዞ ጀምረናል፣ መንገድ ላይ ነን፣ ሩጫ ሜዳ ውስጥ ገብተናል፣ አክሊል ይዞ ኢየሱስ ይጠብቀናል። ያንን አክሊልን ሊያሳጡ የሚፈልጉ ብዙ ነገሮች አሉ። እንዴት ወደዛ መድረስ ይቻላል? የእግዚአብሔር ቃል ይህንን ነገር ያሳየናል። ስለዚህ እነኚህ የትምህርቱ ዓላማዎች ናቸው። እንግዲህ ቃል ኪዳን በዚህ መድረክ ላይ ሰዎች በተለይ ባልና ሚስት ሆኖ ሲጋቡ ቃል ኪዳን ሲገቡ አይተን እናውቃለን። ቃል ኪዳን ሲያደርጉ አንዳንድ ጊዜ በጋብቻ ውስጥ መንገጫገጭ ሲፈጠር አንዳንዱ ቸኩሎ ወደ ዳኛ ወደ ተለያየ ስፍራ ሲሄድ ቅድሚያ የሚጠየቀው ምንድን ነው? ሰነድ አለ ወይ? ቃል ኪዳን ገብታችሁታል ወይ? መረጃ አለ ወይ ይባላል። ስለዚህ ቃል ኪዳን በዚህ ምድር ላይ በጣም ወሳኝ ነገር ነው። ውል እጅግ በጣም ወሳኝ ነገር ነው ስራ ለሚሰሩ ሰዎች። ስለዚህ ቃል ኪዳን ብለን ስናወራ ስምምነት ማለት ነው። ስምምነት እኔ አሁን አተኩረ የሚናገረው በእግዚአብሔር ቃል ኪዳን ላይ ነው። የእግዚአብሔር ቃል ኪዳን መለኮታዊ የሆነ እግዚአብሔር፣ ሉዓላዊ የሆነ እግዚአብሔር ከኛ ከሰዎች ጋር የገባ የውል ስምምነት ነው። ሰነድ ነው። ማረጋገጫ አለው ደግሞ ቃል ኪዳኑ። ስለዚህ ቃል ኪዳን ብለን ስናወራ እግዚአብሔር ከሰዎች ጋር የገባ ኪዳን ማለት ነው። ከሰዎች ጋር የገባ ውል ማለት ነው። አሁን ቅድም ያነበብነው ክፍል አለ። ለእስራኤል ሕዝብ ነው የተነገረው። ትንቢተ ኢሳይያስ እስከ 66 ምዕራፍ ነው ያለው። እስከ 40 ድረስ እግዚአብሔር ሲወቅሳቸው ነበር፣ እስከ 39 ድረስ። ከ40 ጀምሮ ደግሞ የተስፋ ቃል ነው የምናገረው። የተስፋ ቃል ኪዳኑን አሰበ እግዚአብሔር። ከአብርሃም ጋር የገባውን፣ ከሙሴ ጋር የገባውን፣ አልጥልም ያለውን፣ አልተውም ያለውን፣ ምንም እንኳን ሕዝቡ አመፀኛ ቢሆንም እግዚአብሔር ያንን ቃል ኪዳን በቅድሙ ቃል ሲናገር እንመለከታለን። እግዚአብሔር ቃል ኪዳንን የጀመረው በኤደን ገነት ውስጥ ነው።
ከአዳም ጋር ነው የመጀመሪያ ቃል ኪዳን እግዚአብሔር ያደረገው ማለት ነው። ስለዚህ ቃል ኪዳን ማለት እግዚአብሔር ከሰዎች ጋር የገባ ውል ማለት ነው፣ ቃል ማለት ነው። ይህንን በዚህ ሐሳብ እንይዛለን። ቃል ኪዳኑ የተጀመረው ዘፍጥረት ምዕራፍ 2 ቁጥር 16 እስከ 17 ላይ ተጽፎ ይገኛል። እዚህ ጋር እግዚአብሔር ለእያንዳንዱ ቃል ኪዳን ምልክት ያስቀምጣል። ምልክት ለምሳሌ ባልና ሚስት ሲጋቡ ለምልክት የሚያደርጉት ምንድን ነው? በእኛ በቸርቹ ስነ ስርዓት ምንድን ነው? ቀለበት ነው አይደል? ልክ እንደዛ እግዚአብሔር ቃል ኪዳኑን ለማጽናት ምልክትን ያስቀምጣል። አንዳንድ ቦታ የማስጠንቀቂያ ምልክት ነው የሚያስቀምጠው፣ አንዳንድ ቦታ ማለት ነው ቃል ኪዳን በመጽሐፍ ቅዱስ ላይ ስናይ በሰባት ይከፈላሉ ቃል ኪዳኖች። እኔ ትኩረት ሰጥቼ የምናገረው የተወሰኑት ላይ ብቻ ነው። ነገር ግን ለጠቅላላ እውቀት እንዲሆንላችሁ ማወቅ በጣም ይጠቅማልና 7 አይነት ቃል ኪዳኖች አሉ በእግዚአብሔር ቃል። የኤደን ገነት ቃል ኪዳን አለ። እግዚአብሔር ከአዳም ጋር እዛ ኤደን ገነት ውስጥ ያደረገው ቃል ኪዳን አለው። ቅድመ ሁኔታ ያለው ይሄ ቃል ኪዳን ደግሞ ራሱ በሁለት ይከፈላል። ቅድመ ሁኔታ ያለውና ቅድመ ሁኔታ የሌለው። ቅድመ ሁኔታ ያለው ማለት ምን ማለት ነው? ከኛ የሚጠበቅ ነገር አለ። ያንን ቃል ኪዳን ለመውረስ ከኛ የሚጠበቅ ነገር አለ። እኛ ማድረግ ያለብን ነገር አለ። ሌላኛው ደግሞ ከኛ ምንም አይጠበቅም። እግዚአብሔር በሉዓላዊነቱ በነፃ ፍቃዱ በነፃ ምንም ቅድመ ሁኔታ ሳይኖር የሰጠው ቃል ኪዳኖች አሉ። ስለዚህ የኤደን ገነት ቃል ኪዳን ቅድመ ሁኔታ ያለው ነው። ክፉንና መልካምን የምታሳውቅ ዛፍ ተቀምጣለች። ከዛች ዛፍ ከበሉ ምን ይሆናሉ? ሰዎቹ ይሞታሉ። መብላት የለባቸው። ይሄ ቃል ኪዳን ምን ሆኗል? ተሰብሯል። በአዳም ምክንያት በሔዋን ምክንያት ይሄ ቃል ኪዳን ምን ሆነ? ተሰበረ። ካለመታዘዛቸው የተነሳ ማለት ነው። ቅድመ ሁኔታ ያለው ቃል ኪዳን ነው ይሄ። ሌላው የአዳም ቃል ኪዳን የሚባል አለ፣ ቅድመ ሁኔታ የሌለው። የመጀመሪያው ከኃጢአት በፊት የተሰጠ ነው። ከኃጢአት በፊት በኃጢአት ከመውደቃቸው በፊት ሁሉ ነገር መልካም ሆኖ እያለ እግዚአብሔር የሰጠው ኪዳን ነው። ይሄ ኪዳን ከፈረሰ በኋላ አሁንም እግዚአብሔር አልጣላቸውም። አዳምንና ሔዋንን አልጣለም፣ እኛንም አልጣለም። ክብር ለኢየሱስ ይሁን። ኃጢአት ሰርታችሁታል ጥፉ አላለም። አንድ ኪዳን ደግሞ መጣና አስቀመጠ። ይሄ ቅድመ ሁኔታ የሌለው ዘፍጥረት ምዕራፍ 3 ቁጥር 15 ላይ የተጻፈው ቃል ኪዳን ነው። በሰይጣንና በሴቲቱ በሔዋን መካከል የዘላለም ጠላትነት የተደረገበት ኢየሱስ ክርስቶስ የሰይጣንን ራስ ይቀጠቅጣል ተብሎ ትንቢት የተነገረበት ቃል ኪዳን ነው። ይሄ ኪዳን ማለት ነው። ቅድመ ሁኔታ የለውም። ይሄ በሶስተኛ ደረጃ የኖህ ቃል ኪዳን አለ። እግዚአብሔር አምላክ የሰው ልጅ በጣም ስላመፀ ለእግዚአብሔር ስላልታዘዘ ምድርን ሁሉ በውሃ ካጠፋ በኋላ ከዚህ በኋላ ምድርን በውሃ አላጠፋም ብሎ ቀስተ ደመናን በሰማይ አድርጎ የገባበት ቃል ኪዳን ነው። ይሄ ቅድመ ሁኔታ የለውም። ይሄ በአራተኛ ደረጃ ትኩረት የማደርገው የአብርሃም ቃል ኪዳን ቅድመ ሁኔታ የሌለው ነው። ይሄ ቅድመ ሁኔታ የለውም፣ በኋላ እናያለን። የሙሴ ቃል ኪዳን አለ። ይሄ ደግሞ ቅድመ ሁኔታ ያለው ነው። የሙሴ ከሙሴ ጋር እግዚአብሔር ያደረገውን ቃል ኪዳን ሰዎች መውረስ የሚችሉት ለእግዚአብሔር ከታዘዙ ብቻ ነው። ከሙሴ ጋር እግዚአብሔር የገባውን ቃል ኪዳን። በስድስተኛ ደረጃ የዳዊት ቃል ኪዳን አለ። ቅድመ ሁኔታ የሌለው ነው። ይሄ
በሰባተኛና የመጨረሻ ቃል ኪዳን እኛ አሁን ያለንበት በዚህ ላይ በሳምንት እሁድ እግዚአብሔር ከረዳን ትኩረት እናደርጋለን። አዲሱ ቃል ኪዳን ክብር ለኢየሱስ ይሁን። እግዚአብሔርና ሰው የታረቀበት ጌታ ኢየሱስ ክርስቶስ በመስቀል ሞቶ ኃጢአታችንን የደመሰሰበት የዘመናት መርገም የተወገደበት አዲሱ ቃል ኪዳን ይህንን ቃል ኪዳን እናያለን ማለት ነው። ስለዚህ ቃል ኪዳኖች በሰባት ይከፈላሉ። እንግዲህ ይሄንን ለጠቅላላ እውቀት ከያዛችሁ በፍጥነት ይቀጥላለሁ ትምህርቴን። በደንብ ተከታተሉ። በማወቅ የእግዚአብሔርን ቃል በማወቅ በቃሉ ላይ ጸንተን በመቆም የዚህ ዓለም ፈተናን መከራን በቃሉ ኃይል እናሸንፋለን ማለት ነው። ዘፍጥረት 3:15 ላይ የአዳም ቃል ኪዳን የሚባለው ባንተና በሴቲቱ መካከል በዘሪና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራሴን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። እግዚአብሔርና ሰይጣን መቼም አይታረቁም። እኛና ሰይጣንን መቼም አንታረቅም። ይህንን በደንብ ይወቁ። አንዳንድ ጊዜ እሱ ሰፈር እንዞራለን ዝም ብለን ባይዞ እሱ የእኛን ዙሪያ ነው የሚዞረው። እኛ ደግሞ አንዳንድ ጊዜ ደክመን ሄደን በእሱ ዙሪያ ነው የምንዞረው። እግዚአብሔር አምላክ ይጠብቀን። ስለዚህ የዘላለም ጠላትነት ነው የተቀመጠው። የዘላለም ጠላትነት እንደ ክርስቶስ ሰምራ ከኢየሱስ ጋር አስታርቃለች ምናምን ይባላል። የሆነ ድርሳን ማለት ነው። እሱ ሮንግ ነው፣ ውሸት ነው። መቼም እግዚአብሔርና ሰይጣን አይታረቅም። እኛም ሰይጣንም እርቅ የለንም። የማንወደው ጠላት ማን ነው? ሰይጣን ነው። ራሱ ምን ሆኗል? ተቀጥቅጧል። ራሱ ተቀጥቅጧል፣ ሰይጣን ማለት ነው። ስለዚህ ይሄ ቃል ኪዳን የሚያሳየው የኢየሱስን የመቤዠት ሥራ ነው። ይህንን በአዲስ ኪዳን ቃል ኪዳን ላይ እናያለን። ትንቢት ነው እዚህ ጋር የተነገረው። ይቀጠቅጣል ይላል፣ ትንቢት ነው። ይሄ ትንቢት ኢየሱስ ክርስቶስ በመስቀል ላይ ሲሞት የተፈጸመ ቃል ኪዳን ነው። ስለዚህ ትንቢታዊ ቃል ኪዳን ነው ይሄ። በሶስተኛ ደረጃ ማስታወሻ የምትይዙ ሰዎች ስላላችሁ የኖህ ቃል ኪዳን ዘፍጥረት 9:8-13 ላይ ያንን መያዝ ትችላላችሁ። በአራተኛ ደረጃ የአብርሃም ቃል ኪዳን አለ። የአብርሃምን ታሪክ ብዙዎቻችን እንወዳለን። በተለይ ምዕራፍ 12 ሲነበብ ብዙዎቻችን እንደሰታለን። ክብር ለኢየሱስ ይሁን። በቃሉ የሚያስደስተን እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ የአብርሃም ቃል ኪዳን የሚጀምረው ዘፍጥረት 12 ላይ ነው። ዘፍጥረት 12 ላይ ቃል ኪዳኑ ይጀምራል። እግዚአብሔር ከአብርሃም ጋር ምን ይገባል? ቃል ኪዳን ይገባል። ምዕራፍ 15 ላይ እግዚአብሔር እንደገና ይመጣና ቃል ኪዳኑን ያድሳል። ምዕራፍ 15 ላይ ቃል ኪዳኑን ያድሳል። ምዕራፍ 17 ላይ ሄዳችሁ ስታዩት እግዚአብሔር ቃል ኪዳኑን ያጸናል። ክብር ለኢየሱስ ይሁን። እርግዝና እንዲኖር በማድረግ የመጨረሻ ድምዳሜ ያደርጋል። ምዕራፍ 17 ላይ ይህንን የአብርሃምን ሕይወት በደንብ በሰፊው እናያለን ማለት ነው። በዛሬ ክፍለ ጊዜ የአብርሃም ቃል ኪዳን ሶስት ነገሮችን ይይዛል። አንደኛው የመሬት ርስት ምንድነው? ከናንን ማስወረስ። እግዚአብሔር ለአብርሃም የገባው ቃል ኪዳን ሶስት ነገሮችን በውስጡ ይዟል። አንደኛው ምድራዊ ርስት ነው። ምድራዊ ርስት ደግሞ የራሱን አይደለም የሚወርሰው፣ የጠላትን የከናንን ምድር እንደሚወርስ እግዚአብሔር ይናገራል። በሁለተኛ ደረጃ ዘሩን ታላቅ ሕዝብ ማድረግ ነው። የአብርሃም ዘር ታላቅ ሕዝብ ማድረግ፣ የእስራኤል ገናናነት እግዚአብሔር ካለ ያለ ነው። ይሄ ቃል ኪዳን ቅድመ ሁኔታ የለውም ብያቸዋለሁ። ይሄ ቃል ኪዳን ቅድመ ሁኔታ የለውም። ስለዚህ ዛሬ እስራኤላውያን 2% ብቻ ኢየሱስን የሚያውቁ ቢሆንም ከዚህ ቃል ኪዳን የተነሳ ቃል ኪዳኑ ደግሞ ቅድመ ሁኔታ የሌለው ስለሆነ በሄዱበት ስፍራ ሁሉ ተጽዕኖ ፈጣሪ ናቸው እስራኤላውያን።
ተጽዕኖ ፈጣሪ ናቸው። ተጽዕኖ ፈጥሮ ነው የሚኖሩት። አእምሯቸው በጣም ሻርፕ ነው። ስለዚህ ኃያሉ አገር በምድራዊ ነገር ኃያሉ አገር አሜሪካ እጅግ በጣም እስራኤልን ማትነከው ከጎኗ ሁል ጊዜ የምትቆመው የእስራኤልን ገናናነት ስለምታውቅ ነው። ይሄ የመጣው ከዚህ ነው፣ ከቃል ኪዳኑ ነው ይሄ የመጣው። ሶስተኛ ደረጃ ለአሕዛብ ሁሉ በረከት መሆን፣ በአብርሃም ቃል ኪዳን ውስጥ ያለው ማለት ነው። ለአሕዛብ ሁሉ ምን መሆን? በረከት መሆን። ይሄ በማን በኩል ተፈጽሟል? በኢየሱስ በኩል ተፈጽሟል። ኢየሱስን ያመነ ሰው ምን ሆኗል? ተባርኳል። ስለዚህ የአብርሃም ቃል ኪዳን 3 ነገሮችን በውስጡ ይዞ ይገኛል። እስቲ ዘፍጥረት 12 እናንብብ፣ ትንሽ እንመልከት። ዘፍጥረት ምዕራፍ 12 እግዚአብሔር አብርሃምን አለው፣ ከአገሪ ከዘመዶችም ከአባቴ ቤት ለይቴ እኔ ወደ ማሳይ ምድር ውጣ። ታላቅ ሕዝብም አደርጋለሁ፣ እባርካለሁ፣ ስሜንም አከብራለሁ፣ ለበረከትም ሁን። የሚባርኩን ይባርካለሁ፣ የሚረግሙን ይረግማለሁ። የምድር ነገዶችም ሁሉ ባንተ ምን ይሆናሉ? ይባረካሉ። ይሄን ጥቅስ ብዙውን ጊዜ እናነባለን፣ አንብበንም እናውቃለን። የኔ የትምህርት ርዕስ ምን ይላል? በቃል ኪዳን ላይ ምን ሆኖ መቆም? ጸንቶ መቆም። በዚህ እውነት ላይ ጸንቶ መቆም። አብርሃም እግዚአብሔር እንደዚህ ብሎታል። እዚህ ጋር ትልቅ ተስፋ ሰጥቶታል። ብዙ ነገር ተናግሮታል። ተስፋው በጣም ደስ ይላል። ነገር ግን ተንገጫገጨ የአብርሃም እምነት። ልክ በእኛ ዘመንም የሆነች እህት ወይንም የሆነ ሰው አግብቶ 1 ዓመት እንደቆየ በዙሪያ ድምጾች ይመጣሉ። ልጅ ካልወለደ፣ ልጅ እኮ አልመጣም፣ ምንድነው ቆያችሁ? ምን ሆናችሁ ነው? ይመጣል ድምጾች። እግዚአብሔር አምላክ እነኚህን ድምጾችን ይገስጻቸው። ድምጾች ይመጣሉ። አብርሃም ጋር መጣ ድምጹ። የአብርሃም እምነት ተፈተነ፣ ተንገጫገጨ። አብርሃም እግዚአብሔር የማይተው አምላክ ነው። ክብር ለስሙ ይሁን። እግዚአብሔር የቃል ኪዳኑን ሕዝብ አይተውም፣ አይጥልም። መጣ ወደ አብርሃም እንደገና። ዘፍጥረት 15 እንሄዳለን ሁላችንም። ዘፍጥረት 15 ላይ እግዚአብሔር ወደ አብርሃም መጣ። ምን ይዞ መጣ? አብርሃም ፈርቷል። ምንድነው ያስፈራው? ልጅ የለውም። ሀብቱን የሚወርሰው የቤቴ ባሪያ ነው ብሎ ፕሮፖዛል ሰርቷል። በቃ ኤሌዘር ነው የሚወርሰው። እኔ የለፋውበትን የደከምኩበትን እሱ ነው የሚወስደው። ዋጋ የለኝም። ዛሬ እንደዚህ የምታወሩ ሰዎች አላችሁ። እግዚአብሔር በዚህ ቃል ይናገራል። ዋጋችሁ እጅግ በጣም ታላቅ ነው። አሜን አትሉም? ዋጋችን ታላቅ ነው። እንደዚህ አይነት ድምፅ በእናንተ ጆሮ ላይ እየተሰማ ካለ፣ ዋጋ የለም የሚል ድምፅ ካለ፣ እግዚአብሔር ዛሬ በቃሉ ይናገራል። ዋጋችሁ ታላቅ ነው። እናንተ በትንሽ ነገር አትገመቱም። ዋጋችሁ እጅግ በጣም ውድ ነው። ዋጋችሁ ደግሞ የኛ ዋጋ ምንድነው? የኢየሱስ ደም። ሃሌሉያ! በዋጋ ተገዝታችኋልና ይላል እግዚአብሔር ቃል። ስለዚህ አብርሃም እንደዚህ ያለ ይመስለኛል። ዋጋ የለኝም፣ ምን ይጠቅማል? እኔ ሀብት ምን ይጠቅማል? እኔ ልጅ የለኝም፣ ዋጋ የለኝም። እኔ ይገርመኛል። በዚህ በእኛ ዘመንም ያሉ ሰዎች በዛ ዘመንም ካሉ ሰዎች ጋር ተመሳሳይ ናቸው። እግዚአብሔር አምላክ ይፈውሰን። በሰው ነገር ውስጥ ገብተን፣ በሰው ትዳር ውስጥ ገብተን የስንፍና ንግግር እንዳንናገር እግዚአብሔር አምላክ ይጠብቀን። ልጆች የማን ስጦታ ናቸው? የማን ስጦታ ናቸው? ማይፀንን የሚዘጋው ማን ነው? የሚከፍተው ማን ነው? ጸንተ ቁማ። ታዲያ በቃል ኪዳኑ ላይ ጸንተ ቁማ። ምን ብለሃል? አንዳንድ ጊዜ ሰዎች ለዚህ ይመስለኛል እዚህ መድረክ መጥቶ እኛ ቤትም ሄደን በተመቻቸ ሁኔታ ወደ ትዳር ውስጥ ሲገቡ ተደብቆ ይገባሉ። አንዳንድ ጊዜ ተደብቆ ነው የሚገቡት፣ ቃል ኪዳንን ስለሚፈሩ። ቃል ኪዳን አላደረክም በትዳር ውስጥ ገብተ በልጅ ምክንያት የሆነ ነገር ካደረክ ተጠያቂ ነህ። እግዚአብሔር በመንፈሱ ተናገር ስላለኝ ነው።
ተጠያቂዎች ነን። በቃል ኪዳን ላይ ጸንተን ካልቆመን፣ በጋብቻ ቃል ኪዳን ላይ ጸንተን ካልቆመን በልጅ ምክንያት እግዚአብሔር ይጠይቀናል። ስለዚህ እግዚአብሔር አምላክ ጸጋውን ያብዛልን፣ ጸንተን እንድንቆም በቃል ኪዳን። አብርሃም ፈራ ይላል። ልጅ የለኝም አለ። ልጅ የለኝም፣ ምን ዋጋ አለኝ? አልጠቅምም ስል እግዚአብሔር መጣና እንደዚህ አለ። ክብር ለኢየሱስ ይሁን። አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። ዋጋ እጅግ ምንድን ነው? ሃሌሉያ። ቀጥሎ ይገርመኛል። አሁንም አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። ዛሬ ለዚህ ጉባኤ አንድ መልእክት ልናገር። እግዚአብሔር በጣም የሚፈልገው ነገር ምድራዊ ነገር ሰጥቶ እኛን ለማስደሰት ሳይሆን ከሱ ጋር የጠበቀ ግንኙነት እያደረግን እንድንኖር እግዚአብሔር ይፈልጋል። ሰምታችሁኛል? ምድራዊ ሀብት ሰጥቶ እናንተን አንበሽብሾ ለማኖር ሳይሆን ይከለክላል ያልኩኝ አይደለም። ዋናው ዓላማ ከሱ ጋር ህብረት እንድታደርጉ ነው እግዚአብሔር የሚፈልገው። ለበረከት ነው እግዚአብሔር የጠራችሁ። በትናንሽ ነገር እግዚአብሔርን አታስጨንቁ። እሱ ባይዘው አይጨነቅም። እናንተ ናችሁ እኛንን የምንጨነቀው። ትናንሽ ነገር እየጠየቅን ኔትወርካችንን ቢዚ አናደርግ። ስለዚህ ምንድን ነው አብርሃም ምን አለ? እግዚአብሔር እየተናገረ ያለው ስለ ትልቅ ነገር ነው። እሱ ግን አሁንም አይኑ ያለው ምኑ ጋር ነው? ልጅ ጋር። እግዚአብሔር አይኖቻችን ወደ ላይ ያንሳ፣ እሱን እንድንመለከት፣ ክብሩን እንድንመለከት፣ የዘላለም ነገርን እንድንመለከት እግዚአብሔር አይኖቻችን ወደ ላይ ያንሳልን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አሁንም ቸር አምላክ አይደል? አብርሃምን አልተወም። ወደ ሜዳ ወሰደ። ውጣ አለ። ወደ ሜዳ ውጣ አለ። እኛ አሁን እንቸኩላለን እንጂ እግዚአብሔር እኮ በራሱ ጊዜ ይመጣል። እግዚአብሔር በራሱ ጊዜ ይመጣል። ነገሮቻችን ውብ አድርጎ ሊሰራ በራሱ ጊዜ ይመጣል። ክብር ለኢየሱስ ይሁን። እግዚአብሔር ወደ ሜዳ ወጣውና ወደ ሰማይ ተመልከት አለው። ከዋክብትን እያለ ቁጥር ከቻልክ አለ። ቁጥር ከቻልክ ቁጥር 6 ላይ አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ምን ሆነ? ተቆጠረለት ይላል። በእግዚአብሔር ቃል ጸንቶ መቆም ይሁንልን። ይሄ አብርሃም አሁንም አላረፈም። ለምን? ልጅ አልመጣማ፣ አልጨበጠማ፣ በእጁ አልገባማ። አሁንም እግዚአብሔር መጣ። ክብር ለኢየሱስ ይሁን። ዘፍጥረት 17 ላይ አሁንም እግዚአብሔር መጣ። አብርሃም መፍራቱን እንመለከታለን። አሁንም የደነገጠ ነገር አለ፣ የተጠራጠረ ነገር አለ፣ ያልጸና ነገር አለ አብርሃም ጋር። እግዚአብሔር መጣና እንደዚህ አለው። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ አለ። እስቲ እግዚአብሔር ኤልሻዳይ ነው በሉ። ሁለት ሃሌሉያ። እግዚአብሔር ኤልሻዳይ ነው። እግዚአብሔር ሉዓላዊ ነው። በእውነትን ነው የምላችሁ። እግዚአብሔር ሉዓላዊ ማለት ምንድን ነው? የፈለገውን የሚያደርግ። ከፈለገ ያኖራል፣ ከፈለገ ማጥፋት ይችላል፣ ከፈለገ ልጅ መስጠት ይችላል፣ ከፈለገ ድሃ ማድረግ ይችላል፣ ከፈለገ ባል መስጠት ይችላል፣ ከፈለገ መከልከል ይችላል። እግዚአብሔር ሉዓላዊ ነው። እግዚአብሔር ኤልሻዳይ ነው። ስለዚህ ራሱ እየተናገረ ነው። እኔ ምንድን ነኝ? ኤልሻዳይ ነኝ። በፊቴ ምን ሁን? በፊቴ በእግዚአብሔር ፊት እመላለሳለሁ በለው እስቲ። መናገር ጥሩ ነው። አንዳንድ ሰው እየተኛም ስለሆነ በእግዚአብሔር ፊት እመላለሳለሁ በለው እስቲ። ሃሌሉያ። አንድ ቀን እግዚአብሔር አዳምን ከፊቱ አጣ። እግዚአብሔር አዳምን ከፊቱ አጣና ፍለጋ መጣ። ዛሬ እግዚአብሔር ለዚህ ጉባኤ የሚናገረው ነገር አለ። በእግዚአብሔር ፊት አለን ወይ? በእግዚአብሔር ፊት አለን? እግዚአብሔር የት ነው ያለው? ምን ነካ አንተን? እግዚአብሔር የት አለ? እንዴት ነው በፊቱ የምንመላለሰው? እንዴት ነው ልትሉ ትችላላችሁ። በጸሎት በእግዚአብሔር ፊት መመላለስ ይቻላል።
በቅድስና በእግዚአብሔር ፊት መመላለስ ይቻላል። 24 ሰዓት በአእምሯችን እግዚአብሔርን እያመለክን በፊቱ መመላለስ ይቻላል። እግዚአብሔር እንደዚህ አለ፣ በፊቴ ተመላለስ። የልጅ ጉዳይ ቀላል ነው። ምድራዊ ነገር ቀላል ነው። አንተ ግን ምን ሁን? በፊቴ ምን ሁን? ተመላለስ። እግዚአብሔር እንዲህ ይላል፣ ይህንን ጉባኤ በእግዚአብሔር ፊት እንመላለስ። በእግዚአብሔር ፊት እንመላለስ። እንደ አዳም የተጠበቅን ሰዎች አለን። ኃጢአት ሰርተን ከመገኘቱ ለመሰወር የምንሞክር ሰዎች አለን። እግዚአብሔር ዛሬ እንደዚህ ይለናል፣ በእግዚአብሔር ፊት እንመላለስ። ክብር ለኢየሱስ ይሁን። አብርሃምን መጣና እንደዚህ አለ። ሰውየው ለካ እየተወላገደ ነው ያለው። ሰውየው በእግዚአብሔር ፊት እየጠፋ ነው ያለው። የለም እየተመላለሰ አይደለም። ችግር አለበት፣ ክስ አለበት፣ ክስ አለበት። ስለዚህ እግዚአብሔር መጣና እንደዚህ አለ፣ በፊቴ ምን ሁን? ተመላለስ። ይህን ቃል በደንብ ያዙ ወገኖች። የት ነው ያለ ነው? ውሏችን የት ነው? ከዚህ ቀጥሎ ሳምንት ሙሉ የት ነው ምን ቆየው? እግዚአብሔር ይፈልገናል በፊቱ እንድንመላለስ። ከዛ በኋላ እንደዚህ አለ፣ ፍጹምም ሁን። እምነቱ ስታይ ፍጹም አልነበረም። የአብርሃም ተጠራጥሯል፣ አልጸናም። በቃል ኪዳን ላይ ጸንቶ አልቆመም። ከዛ እግዚአብሔር ምን አለ? በፊት ተመላለስ፣ ፍጹምም ሁን። አሁን እዚህ ጋር ቃል ኪዳኑን እያደሰ ነው፣ እያጸና ነው እግዚአብሔር። እዩት ቁጥር 2 ምዕራፍ 17 ዘፍጥረት ቁጥር 2 ቃል ኪዳኔንም በእኔና ባንተ መካከል አደርጋለሁ እጅግም አበዛለሁ አለው። ክብር ለኢየሱስ ይሁን። መብዛት ይሁንልን፣ መብዛት ይሁንልን። በሁሉ በመልካም ነገር ሁሉ መብዛት ይሁንልን። ስለዚህ ምን እያለ ነው? አበዛሃለሁ። አንተ ለአንድ ልጅ ነው የተጨነቅከው። ያንተ ዘር ተቆጥሮ አያልቅም። ያንተ ነገር ተቆጥሮ አያልቅም። አንተ ዛሬ ለቀን ለእንጀራ ነው ያሰብከው። እግዚአብሔር የሚበልጥ ነገር አስቦልሃል። እግዚአብሔር የሚበልጥ ነገር አስቦልናል። ስለዚህ እግዚአብሔር መጣና አብርሃምን አጽናናው። አብርሃምን እንደገና አቆመው። እግዚአብሔር እንደገና አበረታው። በኢየሱስ ስምና ስልጣን ዛሬ ለእኛም መቆም ይሆንልን። ዛሬ ለእኛም መጽናት ይሆንልን። በተለያየ ምክንያት ከእግዚአብሔር ፊት የጠፋን ሰዎች፣ የደከመን ሰዎች፣ ፍጽምናን የተውን ሰዎች ወደ እግዚአብሔር መመለስ ይሆንልን። የኢዮብ ሚስት መጣችና እንደዚህ አለች ኢዮብን፣ እስካሁን ድረስ ፍጹምነትን ይዛልን አለችው። ሀብት የለም፣ ልጅ አልቋል፣ በበሽታ ተመታል፣ እስካሁንም ታመልካለህ አንተ? ሃሌሉያ! እግዚአብሔር አምላክ የኢዮብ አይነት ትዕግስት ይስጠን። እስካሁንም ታመልካለህ የሚል ድምፅ እኮ አለ። እስካሁን አንተ ለአንተ አሁን ምን አለ? ምን አለ? ይኸው የተለሄደ እኮ ይኸው ያንተ ጓደኛ ወደ ላይ ወጣ እኮ ይላል። ሰይጣን ይመጣና ኖ አመልካለሁ። እስቲ አመልካለሁ በሉ። እስቲ አምልኮዬ አይቋረጥም በሉ። ክብር ለኢየሱስ ይሁን። ፍጹምነቱን ይዞ ሰውየው ቀጠለ። ፍጹምነትን ይዞ እግዚአብሔር አምላክ እንደ ኢዮብ ያድርገን። ትዕግስተኛ ሰዎች ያድርገን። በትዕግስት እግዚአብሔርን መጠበቅ ይሆንልን። ቆመ እኮ ሰውየው በቃል ኪዳን ላይ። አንተ ሚስት ነች እኮ ሚስት ነች። አንዳንድ ጊዜ የሚስትንም ቃል ሁሉ ጊዜ መስማት የለብንም። ሚክያስ ላይ ያንን ይናገራል። አቅፋት ለምትተኛ ሚስት የምትናገረው ቃል የተመጠነ ይሆን ይላል። አያችሁ፣ መጨረሻ ላይ ሰይጣን የመጨረሻ ጥይት ተኮሰ በሚስቱ በኩል። ካድና ሙት። ይሄ ጌታ አይጠቅምም። እግዚአብሔር አምላክ እንደዚህ አይነት ድምጾችን ይምታቸው። እንደዚህ አይነት ድምጾች ዛሬ አሉ። ስለዚህ እግዚአብሔር እንዲህ እያለ ነው፣ በቃል ኪዳን ላይ ጸንታችሁ ቁሙ። እግዚአብሔር የገባው ቃል አለ። እግዚአብሔር ለእኛ የሰጠው የተስፋ ቃል አለ። ስለዚህ በዚህ ቃል ላይ ጸንተን መቆም ይሆንልን። እግዚአብሔር አምላክ ጸጋውን ያብዛልን። ስለዚህ እግዚአብሔር አምላክ አብርሃምን አልተወም። ምዕራፍ 12 ላይ ቃል ገባ፣ ኪዳን አደረገ። ሰውየው መንገዳገድ ሲጀምር ልክ ለእኛ አሁን እየተናገረ እንዳለ መጣ። 15ኛው ምዕራፍ ላይ እኔ ላንተ ጋሻ ነኝ፣ ዋጋ ታላቅ ነው አለ። አሁንም ሰውየው
አልቆመም፣ ጸንቶ መጣ። 17ኛው ምዕራፍ ላይ እኔ ኤልሻዳይ ነኝ እኮ፣ እኔ ሁሉን ማድረግ እችላለሁ እኮ። እግዚአብሔር ዛሬም ኤልሻዳይ ነው። እግዚአብሔር ዛሬም ኤልሻዳይ ነው። ከፈለገ በቁራ ምግብ ይመግባል። ከፈለገ ከአለት ውሃ ያፈልቃል። ከፈለገ ከሰማይ መና ያዘንባል። እኛ እኮ አንዳንድ ጊዜ እግዚአብሔር በሀብታም በኩል ይረዳናል ብለን እናስባለን አይደል? እግዚአብሔር የመጨረሻ ምግብ ወደምታዘጋጅ ሴትዮዋ ቤት ነው የላከው ኤልያስን። ይገርማል የእግዚአብሔር ስራ። እሱ ኤልሻዳይ ነዋ። ክብር ለኢየሱስ ይሁን። የእግዚአብሔር አሰራር፣ የእግዚአብሔር መንገድ። ስለዚህ በእግዚአብሔር ቃል ኪዳን ላይ ጸንቶ መቆም ያስፈልጋል። ጸንቶ መቆም ያስፈልጋል። ስለዚህ የአብርሃም ቃል ኪዳን እግዚአብሔር እያጸና እያበረታ እየደገፈ 21ኛው ምዕራፍ ላይ ለ24 ዓመት የጠበቀው ይስሐቅ መጣ። በ21ኛው ምዕራፍ ላይ እግዚአብሔር እንደተናገረ ሳራን ምን አደረገ ይላል? አሰባት። እንደተናገረ አደረገላት። እግዚአብሔር የተናገረውን ቃል ኪዳኑን አይሽርም። እግዚአብሔር ቃል ኪዳኑን ይጠብቃል። ክብር ለስሙ ይሁን። መጣ። ይገርማል። ግን ከዛ ቀጥሎ ያለው 22ኛ ምዕራፍን ሳታነቡ እንዳታቆሙ። ለዘመናት የተሳሳው ለዘመናት የጠበቁትን ልጅ መጣና ምን አድርጋለ? ሰዋለኝ። በቃል ኪዳኑ ላይ መጽናት ይሁንልን። ስለዚህ አብርሃም ልጁን ይዞ ወጣ። የእግዚአብሔር ቃል ኪዳን ስላለ ማለት ነው። አሁን ቃል ኪዳኑ ላይ እምነት ጨምሯል። የአብርሃም እምነት በቃል ኪዳኑ ላይ እየጨመረ መጥቷል ስታዩት። ስለዚህ የአብርሃም ታሪክ ሲነበብ እጅግ በጣም ደስ የሚል ነገር አለ። ክብር ለኢየሱስ ይሁን። በአብርሃም በረከት ውስጥ እኛ እንደገባን የእግዚአብሔር ቃል ይናገራል። በኢየሱስ በኩል ማለት ነው። ዘፍጥረት 12:3 ላይ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶችም ሁሉ ባንተ ምን ይሆናሉ? ይባረካሉ ይላል። ገላትያ 3:8 ጋር ኤፌሶን 1:3 ጋር አገናኝታችሁ ማንበብ ትችላላችሁ። ስለዚህ እኛ ምን የሆንን ህዝቦች ነን? የተባረክን ህዝቦች ነን። በሰማያዊ በረከት ተባርከናል። በምድራዊ በረከት ተባርከናል። ከሰማያዊ በረከት ቀጥሎ የሚመጣ ነው ምድራዊ በረከት። ስለዚህ ትኩረቱ ዋናው ነገር ምንድን ነው? በሰማያዊ በረከት መባረካችን አውቀን በዚህ ቃል ኪዳን ላይ ጸንተን መቆም መቻል አለብን። እግዚአብሔር አምላክ ጸጋውን ያብዛልን። ሁላችንም ተነስተን ቆመን እንጸልያለን በእግዚአብሔር ፊት። ሃሌሉያ። እግዚአብሔር ለዚህ ጉባኤ ዛሬ ተናግሮታል። አሁንም እየተናገረ ነው ያለው። በቃል ኪዳኑ ላይ ጸንተን እንድንቆም እግዚአብሔር አምላክ ይፈልጋል። አብርሃምን ካልተወ እኛን አይተውም። አብርሃምን ካልረሳ እኛን አይረሳም። አዳምን ካልተወ እኛን አይተውም እግዚአብሔር። ስለዚህ ሁላችንም በዚህ ቃል ኪዳን ላይ ጸንተን መቆም አለብን። እግዚአብሔር ኤልሻዳይ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር አዶናይ ነው። እግዚአብሔር የቃል ኪዳናችን አምላክ ነው። ለዚህ ጌታ እስቲ ክብር ምስጋና ስጡ። ሃሌሉያ። እስቲ እናስብ ለተወሰነ ደቂቃ። ግድ የለም ቃል ኪዳን ላይ እንዳንቆም ያደረገው ነገር እስቲ እናስብ። ምንድነው በጆሮአችሁ እየጮኸ ያለው? ምንድነው ያለው ድምፁ? ምን እያለ ነው? እናንተ ሰይጣን ምን እያለ ነው? ስጋ ምን እያለ ነው? ጓደኞቻችሁ ምን እያሉ ነው? ጎረቤቶቻችሁ ምን እያሉ ነው? እድሜያችሁ ሄዷል እያሉ ነው? ወጥቃችኋል እያሉ ነው? አትነሱም እያሉ ነው? አትረቡም እያሉ ነው? እግዚአብሔር ግን እንደዚህ ይላል፣ ዋጋችሁ ታላቅ ነው። ዋጋችሁ ታላቅ ነው። ዋጋችሁ ታላቅ ነው። እግዚአብሔር እንደዚህ ይላችኋል፣ በእውነታ የምትፈሩ ሰዎች አትፍሩ ይላችኋል። ነገ ምን ይበላለሁ፣ ነገ ምን
እለብሳለሁ፣ ነገ ምን እጠጣለሁ፣ የቤት ኪራይ ምን እከፍላለሁ የምትሉ ሰዎች እግዚአብሔር ለእኛ ጉዳይ ለምድራዊ ነገር እኮ ይገጠዋል። ስለዚህ እግዚአብሔር የዘላለም መኖሪያችን ነው። እግዚአብሔር መኖሪያችን ነው። ሃሌሉያ። አሁንም አስቡና አመስግኑ። ሃሌሉያ። ለጥቂት ደቂቃ እስቲ ድምፁን የሆነ ሌላ ድምፅ ከመጣ እየገሰጻችሁ እግዚአብሔርን ለጥቂት ደቂቃ እስቲ አመስግኑ። በቃል ኪዳን ላይ ጸንቶ መቆም። በሚቀጥለው ሳምንት እግዚአብሔር በፈቅድና ብንኖር የአዲስ ኪዳን ቃል ኪዳንን በሰፊው በደንብ እንመለከታለን። ምን ሆነልን? ምን የሚመጣልን ነገር አለ? ምንድነው ተስፋችን? ከሞት በኋላ ምን አለ? ምን አግኝተናል? በኢየሱስ ሞት ምን ስልጣን አለን? እያንዳንዱ ነገር ለማየት እንሞክራለን። ክብር ሁሉ ለኢየሱስ ይሁን። የቃል ኪዳናችን አምላክ የቃል ኪዳን አምላክ ኪዳን አለኝ፣ የእውነት ቃል አለኝ። ኢየሱስ ነው ልጁ ያደረገኝ መመኪያዬ፣ የእውነት ተስፋዬ በእሱ ላይ ነው መደገፊያዬ። ኪዳን አለኝ፣ የእውነት ቃል አለኝ። ኢየሱስ ነው ልጁ ያደረገኝ መመኪያዬ፣ የእውነት ተስፋዬ በእሱ ላይ ነው መደገፍ። በእግዚአብሔር እንጠቀፍ ወገኖቼ፣ በእግዚአብሔር እንጠቀፍ፣ በእግዚአብሔር እንጠቀፍ። አይጥለንም እሱ፣ አይተወንም እሱ። ኪዳን አለን፣ ኪዳን አለን። ለሰይጣን ለሁኔታ ለስጋ ድምፅ ተናገሩ ሲፈትናቸው ኪዳን አለን በሉ። ሃሌሉያ። ኪዳን አለን። ሃሌሉያ። ኪዳን አለ። በኢየሱስ ኪዳን አለ። እግዚአብሔር የሰጠን ክብር ለስሙ የሆነለት፣ ክብር ለስሙ የሆነለት ኪዳን አለ። የማይለወጥ ኪዳን አለ። በሁኔታ የማይቀየር ኪዳን አለ። ነገሮች የማይቀይሩት ኪዳን አለ። እግዚአብሔር የሰጠ ኪዳን አለ። የኪዳን ሕዝብ ነን። ሃሌሉያ። ኪዳን አለን። ክብር ሁሉ ለኢየሱስ ይሁን።